የዛሬ ትምህርታችን ደግሞ ይሄንን ዳታ ላይ ዲፔንድ በመሆን እንዴት አድርጋችሁ ይሄንን ጥያቄ ፒቮት ቴብል በመጠቀም እንዴት መመለስ እንደሚችሉ አሳያችኋለሁ። የመጀመሪያ ጥያቄ which product sells most በከፍተኛ ደረጃ የተሸጠው ፕሮዳክት የትኛው ይላል። ሁለተኛ ደረጃ ደግሞ which region generate highest revenue የትኛው ሪጅን ነው ከፍተኛ ገቢ ያስገኘው ይለናል። ሶስተኛ ላይ ደግሞ who is the top sales person ከፍተኛ ሻጭ ወይ ደግሞ በከፍተኛ የሸጠው ሰራተኛ የትኛው ወይ ደግሞ ሴል ፐርሰን የትኛው ይለናል ማለት ነው። ስለዚህ ይህንን ጥያቄ ለመመለስ ዳታችን አንዱ ቦታ ላይ በዚህ መልኩ ሴሌክት እናደርግና ከዛም በኋላ ዳይሬክትሊ ወደ ኢንሰርት ታብ እንሄዳለን። እዚህ ጋር ፒቮት የሚለው እናገኛለን። ፒቮት ቴብል ላይ ክሊክ እናደርጋለን። ክሊክ ስናደርግ ይሄ ነገር ይመጣልናል። ቴብል ሬንጁን በዚህ መልኩ እሱ ሴሌክት አድርጎታል። አሁን እዚህ ጋር ምንድነው የሚጠበቅብን? choose where you want the pivot table report to be placed ፒቮት ቴብሉ እንዲቀመጥ የምትፈልጉ ቦታ ምረጥላል። ሁለት ነገር አለ። ኒው ወርክሺት ማለት እዚህ ጋር መጥቶ ኒው ወርክሺት ክሬት ያደርግላችኋል። ኤግዚስቲንግ ከሆነ ደግሞ ሎኬሽን ስጡኝ ይላል። እኔ አሁን እሱ ስለማልፈልግ ኒው ወርክሺት እንዳለ ሆኖ ኦኬ እለዋለሁ ማለት ነው። እኔ ልክ ኦኬ በሚልበት ሰዓት በዚህ መልኩ ኒው ወርክሺት ላይ ያው ኒው ሺት ክሬት አድርጎልኛል ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት ይሄ ምን መጥቷል? ሪፖርቴን ቢልድ የማረግበት ቦታ እዚህ ጋር ደግሞ ፒቮት ቴብል ፊልድ እዚህ ጋር መጥቶልኛል ማለት ነው። ስለዚህ አሁን ምን እናደርጋለን መሰላችሁ? በቀላሉ ሴል ዳታ ጋር እንመለስና አንደኛ ላይ which product sells most ይላል። አሁን ምንና ምን እናገናኛለን? እዚህ ጋር ፕሮዳክት አለ። ሁለተኛ ደግሞ ዩኒት ነው የምናገናኘው ማለት ነው በከፍተኛ የተሸጠው ስለሆነ። ስለዚህ እዚህ ጋር ልመለስና ምን አደርጋለሁ መሰላችሁ? ፕሮዳክቱን እዚህ ጋር አመጣለሁ። ከዛም በኋላ ዩኒቲን ደግሞ ቫልዩ ላይ ያመጣለሁ። ልክ በማመጣበት ሰዓት በዚህ መልኩ አስቀምጦልኛል ማለት ነው። እዚህ ጋር ደግሞ ምን እናደርጋለን? ሮ ሌቭልስ የሚለውን ሁሉም ሰው በቀላሉ አንደርስታንድ እንዲያደርግ እዚህ ጋር መጥቼ ፕሮዳክትስ ብዬ በዚህ መልኩ ጽፋለሁ ማለት ነው። ይሄ ሁሉም ሰው አንደርስታንድ አደረግ። አሁን ደግሞ በከፍተኛ የተሸጠውን በአንዴ ለማወቅ ደግሞ ራይት ክሊክ እናድርግበት። እዚህ ጋር መጥቼ ሶርት ስንለው ሁለት ነገር አለ። ሶርት ስሞለስት ቱ ላርጀስት፣ ሶርት ላርጀስት ቱ ስሞለስት አለ። አሁን እኔ የሚፈልገው ሁለተኛ ላይ ሶርት ላርጀስት ቱ ስሞለስት የሚለውን ክሊክ አድርግበታለሁ። እኔ እንደዛ በማድረግበት ሰዓት አንደኛ ላይ 44 መጣ። 44 ማን ነው? ራም ነው። ስለዚህ በከፍተኛ የተሸጠው ፕሮዳክት ማን ነው ማለት ነው? ራም ነው ማለት ነው። ኦኬ ሁለተኛ ጥያቄ ደግሞ which region generate highest revenue የትኛው ሪጅን ነው ከፍተኛ ገቢ ያስገኘ የሚለው ነው። ኦኬ ይሄን ለመመለስ ደግሞ ማንና ማን እናገናኛለን? ሪጅን አለ፣ ቶታል አማውንት አለ። ስለዚህ እዚህ ጋር እንምጣና ይሄኛውን ከዚህ እናውጣ። ይሄው እንዲህ ያደርጋችሁ ማውጣት ትችላላችሁ። ከዛ ሪጅንን እዚህ ውስጥ እናመጣለን። ቶታል አማውንት ደግሞ እዚህ ጋር እናምጣው። ከዛም በኋላ እቺ ፕሮዳክት የምትለውን ደግሞ ምን እናደርጋለን? ሪጅን ብለን በዚህ መልኩ እንጽፋለን። ይሄኛው ደግሞ በቀላሉ ለመንበብ እንዲመቸን ራይት ክሊክ እናርግብንና ነምበር ፎርማቱን እናስተካክላለን። ይሄው እዚህ ጋር እንመጣለን። ዴሲማል ፕሌስ አልፈልግም። ከዛ ዩስ 1000 ሰፐሬት የሚለው ቲክ አደርጋለሁ። ከዛ ኦኬ እላለሁ ማለት ነው። ኦኬ በሚልበት ሰዓት በዚህ መልኩ ምን አድርጎታል ማለት ነው? ይሄው ከላርጀስት ወደ ስሞለስት እሱ ራሱ አስቀምጦልኛል ማለት ነው። ስለዚህ ከፍተኛ ገቢ ያስገኘ ሪጅን ማን ነው? ኢስት ነው ማለት ነው። ኦኬ ቀጣይ ያለው ጥያቄ ደግሞ who is the top sale person አሁን ደግሞ ምንድነው የምናወራው? ሻጭ አለ እዚህ ጋር። ከዛ ደግሞ ከፍተኛ ሻጭ ለማወቅ እዚህ ጋር ዩኒት እና እንትን ነው የምናገናኘው ማለት ነው። ስለዚህ ፒቮት ቴብላችን ላይ እንመለስና እዚህ ጋር ክሊክ አድርገ ነው ይሄኛው እናወጣለን፣ ይሄኛውም እናወጣለን። ከዛም በኋላ እዚህ ጋር ይሄው ሮ ላይ ሻጩን እናስቀምጣለን። ከዛም በኋላ ደግሞ ዩኒቲ ደግሞ እዚህ ጋር እናስቀምጣለን ማለት ነው። እንደዛ በምናደርግበት ሰዓት እቺ ሪጅን ይላል። ይሄኛው ምን እንላለን? ሴልስ ፐርሰን እንላለን። ሴልስ ፐርሰን እንላለን። እሱ በዚህ መልኩ አስቀምጦልኛል። አሁን ይሄኛው ደግሞ ምን እናደርጋለን? ሶርት እናድርገው። ራይት ክሊክ እናድርግበት፣ ሶርት። ከዛም በኋላ ላርጀስት ቱ ስሞለስት ብለን እናስቀምጣለን። እንደዛ በምናደርግበት ሰዓት ማን ነው አንደኛ ላይ ይመጣ? ሀና። ስለዚህ ሀና ከፍተኛ ሻጭ ነች ማለት ነው። ስለዚህ እዚህ ጋር እንደምትመለከቱ ይሄ ዳታ ላይ ዲፔንድ በመሆን ለዲሲሽን ወይ ደግሞ ለውሳኔ እንዲመች አድርጋችሁ በዚህ መልኩ ፒቮት ቴብል ማዘጋጀት ትችላላችሁ ማለት ነው። ይህ ቪዲዮ አስተማሪ ሆኖ ካገኛችሁት ላይክ እና ሼር አድርጉት። እንዲሁም ደግሞ ስለ ፒቮት ቴብል ሌላ ነገር መማር የምትፈልጉ ካላችሁ ደግሞ ኮሜንት ቦክስ ላይ ጻፉልኝ። በሌላ ቪዲዮ የሚመለስበት ይሆናል። ደህና ቆዩልኝ።